አማ ባይነኝ እኔ እውነት አለኝ ከአባቶች ጋር ለመቅረብ አልፈራም አንተም ካልፈራ አባቶች ጋር እንገናኝ ሀቡዬ ይቅርታ እኔ ልውረድ አመሰግናለሁ ከአባቶች ጋር ግን እንገናኝ እውነት ካለ እዚህ ጋር መውረድ ፈልጋለሁ በህግ ይሄድበታል ጠበቃውን አናግሯል ያዋጣሻል አቡ ከሰማ በውሸት እውነት ነው አዎ አረጋለሁ ምንድን ነው የፈለጋችሁት እንዳትይ በህግ ሊሄድበት ነው እያልኩሽ ያለሁት እዚህ ቶኬዊ ደግሞ ምነግርሽ አዳንቲ ሀቡዬ ይሄን ቮይስ ከየት እንዳመጣው አላቅም አላደረኩም በህግ ከሄደበት ልጆቼን ማሳደግ እፈልጋለሁ ህሊናው እያወቀ አትደውሉብኝ በእግዚአብሔር ተው አትደውሉብኝ ላውራ በህግ ከሄደበት ሰማለሁ አዎ ትሰሚያለሽ በህግ ከሄድክበት ህሊና ካመነበት አዎ በድላኛለች አዎ ይሄን አድርጋለች እውነት ይሄ ከተቀበለልክ ይክሰስ ህሊናው ከተቀበለለት እኔ ግን እንዳላደረኩት አውቃለሁ እግዚአብሔር ፍርዱን ይሰጠኛል የልጆች እናት ነኝ ልጆች ማሳደግ እፈልጋለሁ ግን አርጋብኛለች ብለህ ካመንክ ሂድ እኔ ግን እውነት ስላለኝ በአባቶች እንገናኝ ብያለሁ ለምን ከህግ ይልቅ አባቶች ስለሚፈርዱ ማለት ነው እውነት ስላለኝ ካልፈራህ መጀመሪያ ከአባቶች ጋር እንገናኝ በህግ ሄዳለሁ ካልክ ህሊናህን የምታውቀው አንተ ነህ እውነት በድላኛለች አርጋብኛለች ዘመናይ ይሄ ይገባታል ካልከኝ አርገው ዘመናይ ይሄ ይገባታል ካልክ አርገው ችግር የለውም እኔ ግን በአባቶች ነው መሄድ የምፈልገው ለምን እውነት ስላለኝ ታቡዬ ሌላ የለኝም ስለዚህ ይቅርታ ጠይቀሽ በሰላም ጉዳዩ መፍታት አትፈልጊም በእልህ ጉዳይ ወደ ህግ ሄዶ መጎዳት ነው የምትፈልጊው አንቺ ነሽ እኮ ከኢማራት ተከንሰለሽ ወደ ሀገርሽ የምትሄጂው ለምን ጉዳዩን በሰላም አትፈቺም በእናታችሁ አትደውሉብኝ ምን ሆናችሁ እናንተ ሀቡ ከሰማሽኝ አልኩሽ እኮ ሀቡዬ ከሰማሽኝ አንቺ ፍቅሩ ነሽ አይደለ ለእኔም ለሱ ለእኔና ለሱ ፍትሃዊ ነው ሆንሽ አልኩሽ ለመናይ በድላኛለች አዎ አርጋብኛለች እውነት አለኝ ካለ ህሊናው ከፈቀደለት ይሂድና ይክሰሰኝ አልኩሽ ህሊናው ከፈቀደ አትደውሉ በእግዚአብሔር